አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው፣ ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆኑ ወንጀል ነበር? ያው ለእስልምናው ሲል ነው፣ ለሃይማኖቱ ሲል ነው ይሄን ያደረገው። ይሄን በቁርጠኝነት ማወቅ አለብህ። ከመጀመሪያው ዴዋን ጀምሮ ተናግሬያለሁ። አብይ አህመድ እስላም ነው። እስልምና አያሳፍርም። እስልምና አያሳፍርም። ብልጥ ጴንጤ ነኝ ብሎ እስላም መሆኑ እና ለእስልምና ጥቅም ለእስልምና ምናምን እሱ ነው እንጂ እስላም መጥቶ ቢያስተዳድር ምን ችግር አለ? አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው። ምን ችግር አለ? ሀገሬ ጋራ ነው። እውቀት ያለው ችሎታ ያለው ያስተዳድር። በማንም ነቀፌታ የለም። ይህ ግን አጭበርባሪ ነው። አብይ እስላም ነው። ያውም ደግሞ እስላም ሲባል የዋሃብያ እስላም፣ አራጅ እስላም፣ ዜጎቹን የሚገድል ዜጎቹን የሚያርድ የማጽናኛ ቃል የማይወጣው እንኳን ሌላው ቢቀር ይሄ ደቡቡ እንኳን በጣም ያሳዝናል አይደል? ወታደሩ ነው እሱ ሲመጣ እግሩ ላይ ሽኮኮ ብሎ እንትን የሚለው ለሱ እንኳን ለሞቱ አላለ። አስባችሁታል? አሁን ጋሞ ላይ 100 ምናምን ሰው የሞተው ኦሮሚያ ክልል ቢሆን እንዴት ቁማር እንደሚሰሩበት ፓርላማው ይሰበሰባል። የሀዘንን ጉርጉሮ ይደረጋል። ባንዲራ ዝቅ ይላል። አርቲስቶች ተነስተው እንትን ያወጣሉ ነጠላ ዜማ። ለወገኔ ምን ሞት ነጠቀ ወገኔ መሬት በላህ ባለ ይላል። ከዛ በአማርኛ ከዛ ደግሞ ከስጎቴን ራፍደቴ እንደቺኒ ስለፍኔኑኛቴ ነሚኮ በትግርኛ ይመጣና ናሐፀይ መሬት በሊኡ ናሲሁ ጥቁር ለብሶ ከዛ ጉራጌው ይመጣና አቸፈር ባህኖ ናይ ኦሮሞ እንትሳይ ሞትዩ ጎይታ ይላል። በእውነት እንደዚህ ነበር የሚለው። አሁን ኦሮሞ ቢሆን የሞተው ጋሞ ሆነ እንጂ እንደዚህ ጋር አይቆጠሩ፣ እንደ ሰው አያያቸው፣ እንደ ከብት ለመሞት ብቻ የሚያዛቸው ሁለት መስመር እንዴት ነው? ለኦሮሞ ቢሆን ባንዲራ ዝቅ ብሏል። ባንዲራ ዝቅ ይላል። የሀዘንን ጉርጉሮ ይታወጃል። እዛ ሀብታሞቹ ከረጢት ይዞ ይመጣል። የልመና ከረጢቱ የፖለቲካ ድርጅትም ፓርቲም ይሁን መሪም እሱ በያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም፣ ልንልም አንችልም። የምንጠይቀውና የምናነሳው የፍትህ መጓደል፣ የዜጎች መብት መገፋት አግባብ ስላልሆነ በዜጎች በሀገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው። ያን ስንሰራም ደግሞ አሁን ሁልጊዜ የምለው ነገር አለ። እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም። አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ። በደል ነው፣ ሌላ ስያሜ ይሄ ነበር የሚደረገው እና እንደ ዜጋ እንደ እኩል ይሁን። ጋሞም ደቡብም አንድ ነው። የአፓርታይድ ስርዓት ይቁም። መሪው የሁሉም ነው። ባንዲራ ዝቅ ማለት ነበረበት። ከቤሩት ሲመጣ 25 ሰው ሞተ። ከምን ሲመጣ ባንዲራ ዝቅ ታደርጋለህ? ዜጎች ናቸው የሞቱት። አንድ ቲክቶከር ሲያወራ ስም አላየሁም። አንድ ፌስቡከር ሲጽፍ አላየሁም። ግን ጋሞዎችን እንደዛ ገለው ሲያበቁ የጋሞ ወጣቶች ሲነሱ የጋሞ ሽማግሌዎች ቄጤማ ይዘው አበረዱ። ባንክ በቀል እንዳታደርጉ ብለው